ወንጀል ሰርቶ ሳይሆን ወንጌልን ሰብኮ ለታሰረው ለወንድማችን ፊት እንጠይቃለን። ይህ መልእክት በ24 ሰዓት ውስጥ ላይ ወደ እናንተ ከደረሰ እኔ ወንጌል አማኝ ነኝ፣ ወንጌል እኔን ይመለከታል የምትሉ ብቻ በጌታ ትትና ልለምናችሁ እስክሪኑን ጫና አድርጋችሁ ሰንድ ኮፍሊንግ ሪፖስት አድርጋችሁ ወደ አብያተ ክርስቲያን ወደ ካንሰል እንድታደርሱኝ በጌታ ፍቅር እለምናል። 24 ሰዓት ውስጥ ላይ መፈታት አለበት ወንድማችን የምትሉት 3 ቁጥር ጫን። ይሄ መልእክትን የተኛው ሃይማኖት የሆናችሁ በጌታ ፍቅር ልለምናችሁ ሼር አድርጋችሁ እንድታገዙኝ በጌታ ትትና ጠይቃል። ባለፈው ከዚህ በፊት ወንጌልን እየቀለዱ ነበር። ዛሬ ግን ወንጌል ለሚሰብከው ወንድማችን በአደባባይ አስሯል። ለዛ ስለሆነ ወንጌል አይታሰርም። ታሜ ቢታሰርም ማንም ሊታሰር ይችላል። ወንጌል ግን አይታሰርም። እኔ እያለው ነገር ግን እንዲህ አይነት ቃል፣ እንዲህ አይነት ዘመቻ፣ እንዲህ አይነት ነገር በኢትዮጵያ አይደረግም። ወንድማችን ይፈታ የምትሉ ሰዎች ብቻ በጌታ ትትና ልጠይቃችሁ ሼር ኮፍሊንግ ሪፖስት አድርጋችሁ ለሁሉ እንድታደርሱኝ በጌታ ፍቅር ይለምናችኋለሁ። 24 ሰዓት ውስጥ ላይ ይሄ ወንጌል ሰብኮ የታሰረ ወንድማችን መፈታት አለበት። ይፈታ በኢየሱስ ስም ደም ብያለሁ። ይፈታ።